የ2018 ዓመተ ምህረት የኢትዮጵያ ቲክቶክ አዋርድ አሸናፊ የሆነው አዶናይ በትናንት ዕለት ወይም በትናንት ሌሊት ታውቋል። ከዛ በፊትም የነበሩ ለአዶናይ እንዲያሸንፍ ወይም ዩቲናስ እንድታሸንፍ የሚደረግ የነበረ ጉዞ ትናንት ማጠናቀቂያ አግኝቷል። ከዛ በኋላ ይህን ሽልማት አዶናይ ማሸነፍን ተከትሎ ብዙ ወዳጆቹ አፍቃሪዎቹ ብዙ ለአዶናይ ሲደግፉበት የነበሩ ሁሉ ደስታቸው እየገለጹ ናቸው። ደስታቸው መግለጽ ብቻ ሳይሆን ለወራቶች የቀጠለ የዩቲናስና የአዶናይ ፉክክር ትናንት ማብቂያው እንደተገኘለት ሁላችንም አይተናል። ይህች መኪናም የራሱ እንዳደረገ ሽልማቶችም ከ3-4 በላይ አሸናፊ እንደሆነ ትናንት በነበረው ሌሊት ሽልማት ስነ ስርዓት ቲክቶክ አዋርድ ማለት ነው ለመታወቅ ችሏል ማለት ነው። ከዚህ በኋላ ደግሞ በመጨረሻው ላይ ዩቲናስ ከአሸናፊው አዶናይ በኋላ የተናገረችው ነገር አለ። ከዛም ደግሞ እናትየው ወደ የነበረው ዝግጅት ሳይትመጣ ቀርታለች። ባለችበት በመቀሌ ሆና ደግሞ ያስተላለፈችው መልእክትና አዶናይ ሲያሸንፍ የነበራት ስሜት ደግሞ እጅግ አነጋጋሪ ሆኗል። ቀጥሎም ደግሞ ጃኒ ከዩቲናስ ማለት ነው የነበራት ፍቅር የሻከረ ይመስላል ወይም ደግሞ ያበቃለት ይመስላል። ምክንያቱም ትናንት ስትናገር በቪዲዮ ጃኒ ለአዶናይ ስትናገረው በቪዲዮ መያዟን ተከትሎ በዚህም ደግሞ አንድና ሁለትም ተባብሏል። የነዚህ መረጃዎችም እናንተ እናደርሳለን። እንኳን ደስ አላችሁ እንላለን። አዶናይም ትናንት በነበረው አዳራሽ ማለት ነው በዋዜማዋ የእመቤታችን ቅድስት ድንግል ማርያም በዓል ሆኖ ሳለ ማርያም እዚህ የቆምኩትን በማርያም ነው፣ አሁንም ያሸነፈው በማርያም ነው፣ ትናንትም የመጣሁትም በማርያም ነው፣ ስለዚህ ቀጣይም የሚሄደው ከማርያምና በማርያም ነው። ስለዚህ ማርያምን አመስግኑልኝ። በስራዎቼ ሁሉ ማርያም አለች፣ ከፍጻሜዎቼ ማርያም አለች፣ ከጅማሬዎቼም ሁሉ ማርያም አለች። ስለዚህ የህይወቴ በር ከፋች ሆነችውን ማርያም እዛ አዳራሹኝ አመሰግናታለሁ። ከናንተ ጋር አብሬ አመሰግናታለሁና አብረን ማርያምን እናመስግናት ብሎ ትናንት አዳራሹን በእመቤታችን ቅድስት ድንግል ማርያም ዋዜማ ዕለት አዳራሹን ያጥለቀለቀው አዶናይ እነሆ እናመሰግናለን ሲሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ደግሞ በጣም ወደውታል፣ አመስግነውታል። ሰላምታ አልረሳንም። ክቡራትን እንዴት ትሆናላችሁ? ለዛሬ ይዘንላችሁ የመጣን ደግሞ በተለይ የአዶናይ እናት የተናገረችውና የሆነችውን ነገር ይዘን መጥተናል ማለት ነው። እስከ ፍጻሜያችን ድረስ አብራችሁ እንድትቆዩ እንጋብዛለን። ያለብን ስህተቶችን እያረማችሁ እንድታግዙ ይህ ሁለተኛ ቻናላችን ስለሆነ አግዙን፣ ሰብስክራይብ አድርጉን። ያሉ እውነተኞችና ያሉ መረጃዎችን ወደ እናንተ እናደርሳለን። እስከ ፍጻሜ ድረስ አብራችሁን ቆዩ። የአዶናይ እናት ትናንት ሽልማቱ በሚካሄድበት ጊዜ እሳቸው እዛ አዳራሽ ወይም አዲስ አበባ ያልተገኙም። ምክንያቱም ባሉበት ከተማ ሆኖ በመቀሌ ሲከታተሉት ነበር። እሱም በላይቭ ሆኖ ማለት ነው። በላይቭ ሆኖ በሚከታተሉበት ጊዜ ሰዓት ደግሞ የኢትዮጵያ ሕዝብ ፍቅር እግዚአብሔር በጣም አመሰግነዋለሁ ብለዋል። ምክንያቱም የኢትዮጵያ ሕዝብ አንዴ ከወደደ ለመጥላት ምክንያት አይፈልግም። እስከ መጨረሻው ነው የሚወደው፣ እስከ መጨረሻው ያከብርሃል። ስለዚህ እኔ ኢትዮጵያዊ ስለሆንኩኝ በጣም እጅግ ደስተኛ ነኝ። ልጄም ኢትዮጵያዊ ስለሆነ በጣም ደስተኛ ነኝ። ስለዚህ ትላንት ላከበራችሁት ለልጄ በጣም አመሰግናለሁ። ስለዚህ እኔ በኢትዮጵያ እኮራለሁ፣ ልጄም በኢትዮጵያ ይኮራል። የኢትዮጵያ ሕዝብም አኩርቶታል ብሎም ደግሞ አክብሮታል። ስለዚህ እኔ ልጄን በጣም ወደዋለሁ። ለዚህ ደረጃ ለበቃልኝም በሱ ሐሳብ ብቻ ሳይሆን እናንተ ስለደገፋችሁት፣ እናንተ አይዞ ስላላችሁት፣ እናንተ ቤቱ ድረስ መጣችሁ አይዞህ ታሸንፋለህ፣ አይዞህ ትሰራለህ ስላላችሁት እንጂ አንተ ደካማ ነህ፣ አንተ አትችልም፣ አንተ እንደዚህ ነህ ስላላችሁት በጣም አመሰግናለሁ ብሎ መጀመሪያ በኢትዮጵያ ሕዝብና ለአዶናይ አድናቂዎችና ወዳጆቹ መልእክታቸው አስተላልፈዋል። በተለይም ብሏል የአዶናይ ወዳጆቹ ይለያሉ። ለአዶናይ ሲወዱት ቀን ሌሊት ማታ ፀሐይና ብርድ ሳይሉ 1 ወር 2 ወር ሙሉ ደግሞ ደግፈውታል ብለዋል። ስለዚህ እኔም ደግሞ እንደናቱ አከብራችኋለሁ፣ እወዳችኋለሁ ብለዋል። እንዲህ ሆኖ ሳለ ግን የአዶናይ እናት መድረኩን ወይም ደግሞ መሰናዶውን እየተከታተሉ ባሉበት በላይቭ ላይ ማለት ነው ሁሉም ወዳጆቹ እዛ ተገኝተዋል። በተለይ እህቶቹ ወንድሞቹም እዛ አዲስ አበባ ላይ እዛው የቲክቶክ አዋርዱ መሰናዶ ፕሮግራም ላይ ተገኝተዋል።
ቢሆንም ግን እናቱና አባቱ እዛ ባለመገኘታቸው ተከትሎ ምክንያቱ ባልበት ሆኖ በመቀሌ ላይቭ እየተከታተሉ ነበር። ሆኖም ግን ደስታው እናትየው አልቻሉትም። ምክንያቱ ሰው ለአዱናይ ያለው ፍቅር አዱናይ ደግሞ ለሰው ያለው ፍቅር እና ፕሮግራሙ በጣም ከታሰበው በላይ ስለሆነ እናቱ ደግሞ ይሄ ልጄ ነው ይሄ እውነቱ እኔ የማቀው ልጄ ነው ብለው ሲጠራጠሩበት ኋላ ግን የነበራቸው ደም ግፊት ህመም ማለት ነው ሲብሳቸው መቆጣጠር አቃታቸው። እነሱ መርሃግብሩ በጣም አምሽቷል። እሱ መርሃግብሩ እስኪያልቅ ድረስ ደግሞ መጠበቅ አቅቷቸው ነበር። ምክንያቱ ህመማቸው እየባሰ ደም ግፊታቸውም እየጨመረ ስለሄደ የግድ ያንን መርሃግብር ለመቋረጥ ተጋደው ነበር። ምክንያቱ ህመማቸው ባሰ። ምክንያቱ አዱናይ የሚሸለምበትን እየበዛ ከዛ ደግሞ ትልቁ ሽልማት ደግሞ ወደ ኋላ እየቀረ እሳቸው በነበራቸው ጭንቀት ማለት ነው ጊዜ ወደ ኋላ ማየት ስለማይፈልጉ ሆኖም ግን ህመማቸው እየባሰ ስለመጣ በመጨረሻም ሊወድቁ ይችላል ማለት ነው። ምክንያቱ አንድ ልጃቸው እዛ ሄደው ባለመደገፋቸው ሳይሆን ግን ሰው ሲደግፈው የግድ ልጄን ማሸነፍ አለበት ብለው ይትረፍ እናትየው ሌላም ወዳጁ ሌላም ከላይቭ ሆኖ የሚከታተል በቴሌቪዥን ይሁን በዩቲዩብ ይሁን በቲክቶክም ሆነ ሲከታተለው በጣም በጉጉትና ለምን አይደርስም ቶሎ አይሰጡትም እንደ ወይም ምንድነው አሸናፊው አይታወቁም እንደ እየተባለ ባደረበት ጊዜ እናትየው ደግሞ ይህን መጠበቅ አቅቷቸው ደግሞ በስተመጨረሻ ህመማቸው ሲጸናባቸው መውደቃቸው ታይቷል ማለት ነው። ከዚህ በኋላ ነው ወደ ሆስፒታል ለመሄድ ቢታሰቡም ግን ኋላ ቆይተው ትንሽ እንደተረጋጉና ውሃ ምናምን ታጥበው ደግሞ እንደተመለሱ ታውቋል። ከዛ በኋላ ፕሮግራሙን እስከ መጨረሻ ተከታትለው በእንባ ታግዘው ደግሞ ልጃቸው ወደውታል። ብሎም ግን ከዛ በላይ የኢትዮጵያ ህዝብን አመስግነዋል። ለልጃቸውም ደግሞ በጣም አመስግነዋል። ምክንያቱ ራስን አኩርቶ እኛን አኩርቶናል። ለኢትዮጵያ ግን ምንም የሰራው ነገር የለም ገና ከዚህ በላይ መስራት አለበት። ገና ከዚህ በላይ ለኢትዮጵያ ህዝብና ለኢትዮጵያ ሀገሩ ትልቅ ነገር ማድረግ አለበት ብለው አሳስበዋል። ጃኒ ከአጠገቡ ማለት ከአዱናይ አጠገብ እንደነበረች ይታወቃል። ገና መርሃ ግብሩ ሳይጀመርም ገና አብረው ከአዱናይ ጋር እንደመጡ ይታወቃል። በዚህም ደግሞ አዱናይ ከጃኒ ያላቸው ግንኙነት አንድ ጊዜ የወንድነት ማለት የወዳጅነት ነው ይባላል ማለት የጓደኝነት ነው። አንድ ጊዜ ደግሞ የፍቅር ሁኔታ አላቸው ይባላል። ሆኖም ግን በዛሬ ዕለት ከሱ ጋር አብራ ስትገባ ሳይሆን ከገቡ በኋላ አሸናፊ በሚታወቅበት በስተመጨረሻ ሰዓት ጃኒ ዝም ብላ ቆይታ ከዛ በኋላ እዛ ገብታ ታሸንፋለህ አንተና አሸናፊው አንተና አንደኛ ስትለው ጃኒ ተሰምታለች ማለት ነው። ምክንያቱ ዝም ብላ ለሊቱ ሙሉ ስትጠብቅ ከነበረች በኋላ በስተመጨረሻዋ አሸናፊዋ ዩቲናስ ወይም አሸናፊው ተብሎ በሚጠራበት ጊዜ እሷ ግን አይዞ አሸናፊ ሌላ አሸናፊ የለም አሸናፊው አንተነ ይህ ሽልማት ደግሞ አንተ ብቻ ነው የምትወስደው ስትል በካሜራ ተይዛለች። በዚህ ደግሞ የዩቲናስ ደጋፊዎችና ዩቲናስ ራሷ ደግሞ ቅር ተሰኝተዋል። ከአዱናይ በፊት እኔን ማቀው እኔን የምታቀው እኔን ደግሞ ከአዱናይ በፊት ጃኒን ማቃት ስለዚህ እንዴት ተብሎ ነው ከኔ ይልቅ ጃኒ አብራኝ ናት ጓደኛዬ ናት ጭምር ግን ባይሆን ለአዱናይ መደገፍ የቻለችው ከመቼ ጀምራ ነው ባንዴ እንደዚህ የተቀየረችው ባንዴስ ከኔ ወደሱ የተገለበጠችው መቼ ነው የሚል ሐሳብን ሰንዝራለች ተብሏል። በተለይም ደግሞ እሷ ስትዘል ማለት ነው አሸናፊ የዛሬ አመት አዱናይ ተብሎ በሚጠራበት ጊዜ አንተ ከመጠራቱ በፊትም በቪዲዮ እንደተመለከታችሁት ከሆነ ደግሞ አሸናፊው አንተነ ሌላ አሸናፊ ለን አመነኝ ያንተ ስም ነው የሚጠራው ስትል በካሜራ ተይዛለች ማለት ነው። በዚህ ደግሞ ዩቲናስ ቅር ተሰኝታለች። ወዳጆቿም ቅር ተሰኝተዋል። ሁሉም እዛ የነበረ ባይሆኑ ግን ጃኒ መደገፍ ያለብኝ እኔን ማቀው መደገፍ ያለብኝ ካጠገቤ ለሆነ ነው ብላ ያሰበች እስኪመስል ድረስ ግን ምንም ሳይመስላት አጠገቡ ሆና ውስጧን የነገራትን ደግፋለች። ውስጣ የነገራትን ነገር አድርጋለች ማለት ነው። ስለዚህ ለምን አዱናይ ደገፈች አይባልም። ምክንያቱ አዱናይ ለጃኒ ባለውለታዋ የሆነ ነው። ከጓደኛም በላይ ከወንድም በላይ የሆነላት ነው። እሷም እንደዛ ስለዚህ የግድ ማስመሰል ይሆንባት ነበር። እሱን ትታ ለዩቲናስ ብትደግፍም ጥሩ አይሆንም ነበር ማለት ነው። ስለዚህ ለአዱናይ መደገፏ ልክ ነው። ጓደኛው ነው እሱም ጓደኛዋ ነው። በጣም ይቀራረባሉ። የበለጠ ጊዜያቸው አብረው ነው የሚያሳልፉት። ስለዚህ
ከዚህ በላይ ማለት ብትል ትክክል ናትና እንኳን ጃኒ ሌላውም አዶናይ እንዲያሸንፍ ይፈልጋል። ስለዚህ ጃኒ ያደረገችውም ደግሞ ምን ነው ትላላችሁ? ሐሳባችሁ በኮሜንት አሳውቁን። እንደኛ ከሆነ ግን አሪፍ ሰርታለች። ብዙ መጥፎ ስራ ሰርታ አትባልም። ስለዚህ መደገፏ ልክ ነው። ሌላ የምትደግፍበትም ነገር አልነበረም። ስለዚህ የጃኒ አስተሳሰብ የጃኒ በእለቱ የነበረ መደገፏ ደግሞ ልክ ነው። ስለዚህ የአዶናይ እናትና የጃኒ የነበራቸው ሲቹዌሽን ይሄን ይመስላል። ከዛም ቀጥሎ ደግሞ አዶናይ በስተመጨረሻ አመስግኗል። አሁን በጠዋቱ ምን ይላል ምን ይሰራል የሚለው ያለው እውነታ ወደ እናንተ እናደርሳለን። ከትግራይ ከነበሩ በታላቅ ሁኔታ ማለት በላይቭ ስትሪሚንግ በሚተላለፍበት ሰዓት ደግሞ የትግራይ ህዝብ ቤቱ ሆኖ የቻለበት ቲቪ ያያል የቻለበት ዩቲዩብ ያለበት በፈለገው እየተመለከተው አድራል። ስለዚህ የኢትዮጵያ ህዝብ ወዳጅ ነው። የኢትዮጵያ ላከበረው ሰው ያከብራል፣ ላከበረው ሰው ያነግሳል እንደሆነ ታውቋል። ይህ የትግራይ ህዝብ ብቻ ደግፎት አይደለም፣ የትግራይ በውጭ ያለው ደግፎት ብቻ አይደለም፣ ግን ኢትዮጵያዊው ስለወደደ የኢትዮጵያ ህዝብ ይህን ልጅ መከበር አለበት ኢትዮጵያን ስላከበረ ብሎ ስላሰበ አሁን ደግሞ በትልቅ መድረክ ላይ ለአዶናይ የኢትዮጵያ ህዝብ አክብሮታል። ስለዚህ የትግራይ ህዝብም የትግራይ ወዳጅም ለአዶናይ ላከበረው ለኢትዮጵያ ህዝብም አመስግኗል ማለት ነው። ስለዚህ ለዛሬ ይዘንላችሁ የመጣነው እዚህ ነበር። ስለተከታተላችሁን ከልብ እናመሰግናለን። ቻው ቻው።